ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ እንደምትመለከቱት እነዚህን ቃላቶችን እየጻፍን እንዲሁም እያነበብን የምናያቸው ይሆናል ማለት ነው። ተከታተሉኝ። ከዚያ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። ከስር ባለው ስልክ በኢሞ በዋትሳፕ እና በቴሌግራም አናግሩን ማለት ነው። እንግዲህ እንደምትመለከቱት እነዚህን ቃላቶች ማለት ነው አጠቃላይ እያነበብን የምናያቸው ይሆናል። ተከታተሉኝ። እሺ እንግዲህ እንደምትመለከቱት እዚህ ጋር በበ እንጀምራለን ማለት ነው። እነዚህን ቃላቶችን የተለያዩ ቃላቶች በዚህ መልኩ እንሰራቸዋለን እናነባቸዋለን ማለት ነው። እሺ እዚህ ጋር ከመጀመሪያው ከበ እንጀምርና እዚህ ጋር በረታ ይላል ማለት ነው። በአንድ ላይ በረታ ብለን እናነባዋለን። እሺ ቀጥሎ እዚህ ጋር ብርድ በአንድ ላይ ብርድ ብለን እናነባቸዋለን ማለት ነው። እንግዲህ እዚህ ጋር ሙሉ በሙሉ ስድስተኛ ድምጾችን ተጠቅመናል ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥለን ደግሞ በዓል ይላል። በአንድ ላይ በዓል ለማለት በዚህ መልኩ እናስቀምጣቸዋለን ማለት ነው። በዓል ይላል ማለት ነው። እሺ ቀጥሎ ደግሞ በሰለ ይላል ማለት ነው። በአንድ ላይ በሰለ ብለን እናነባለን። እንግዲህ እንደዚህ አድርገን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ እዚህ ጋር ተጓዥ ይላል ማለት ነው። በአንድ ላይም ስናነባው ተጓዥ የሚል ቃላት ይሰጠናል ማለት ነው። ተጓዥ የሚል ቃላት ይሰጠናል። እሺ ከዛ ቀጥሎ ደግሞ ተነሳ ይላል ማለት ነው። በአንድ ላይ ተነሳ ብለን ለመጻፍ ስንፈልግ የምንጠቀማቸው የድምፅ ወይም ፊደሎች እነዚህን ይመስላሉ ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ ተከዘ ይላል። በአንድ ላይ ተከዘ ብለን እንደዚህ እናነባዋለን ማለት ነው። እሺ ቀጥሎ እዚህ ጋር ያለው ደግሞ ተመነ በአንድ ላይ ተመነ። እንደዚህ አድርገን የመጀመሪያ ድምጻቸው ከሆነ በመጀመሪያ ድምጻቸው እንዲሁም ሌሎቹንም ድምጽ ከሆኑ በየራሳቸው ስም በመጥራት ማለት ነው። እንደዚህ አድርገን ትክክለኛ ትርጉም የሚሰጥ ቃላትን መጻፍም ማንበብም እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ እዚህ ጋር አሁንም በተ እንነሳና በመጀመሪያው ተከለ ይላል። በአንድ ላይ ተከለ ይላል ማለት ነው። እሺ ቀጥሎ ደግሞ ተረተ በአንድ ላይ ተረተ ብለን እንደዚህ እናነባቸዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ ተወነ ብለን እናነባቸዋለን። እሺ ከዛ በመቀጠል ተባለ እንደዚህ ብለን ባለ ሶስት ድምፅ ሆሄ ማለትም ባለ ሶስት ፊደል ቃላትን በዚህ መልኩ እየሰራን እናያቸዋለን ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን። እሺ ከዛ ቀጥሎ ደግሞ ነውር ይላል ማለት ነው። በአንድ ላይ ነውር ይላል። እሺ ከዛ ነገር በአንድ ላይም ነገር የሚል ቃላት ይሰጠናል ማለት ነው። እሺ ቀጥሎ እዚህ ጋር ደግሞ ነጋሪ በአንድ ላይ ነጋሪ ብለን እናነባዋለን። እሺ ቀጥሎ ደግሞ ነደፈ። እሺ ከዛ ወደሚቀጥለው ወደ ታችኛው እንወረድና አላማ በአንድ ላይ አላማ አማኝ አዛኝ አዳኝ በአንድ ላይም አዳኝ እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ ይሄን ይመስላሉ ማለት ነው። ከዛ ደግሞ ወደሚቀጥለው እናልፋለን። እሺ ቀጥሎ የምናገኘው እዚህ ጋር በወ የተሰሩ እነዚህ ቃላቶች ናቸው ማለት ነው። የመጀመሪያው ወንዝ፣ ወንድ፣ ወገን፣
ወጠነ ወጠነ። እንደዚህ ብለን ቃላትን በማጣመር እንዲሁም በመንጠልና በማጣመር በዚህ መልኩ እናነባቸዋለን። እሺ ከዛ ቀጥሎ ደግሞ እዚህ ጋር ኮብ ይላል ማለት ነው። በከ የተሰሩ ወይም የከም ቤተሰብ በመጠቀም እንግዲህ የከም ቤተሰብ የተለያየ ድምፅ ማለት ነው ተጠቅመን ቃላቶችን በዚህ መልኩ እንሰራቸዋለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር ይሄኛው ኮከብ ብለን እናነባዋለን። ኮብራ ኮብራ፣ ኮረና ኮረና፣ ኮረና ይላል ማለት ነው። ከዛ በአራተኛው ደግሞ ካርታ በአንድ ላይ ካርታ ብለን እናነባዋለን ማለት ነው። እንደዚህ አድርገን በቀላሉ ቃላትን በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። እሺ ከዛ ቀጥሎ ደግሞ እዚህ ጋር በዘ እንጀምር ማለት ነው። ዘገየ ይላል በአንድ ላይ ዘገየ ብለን እንደዚህ እናነባዋለን ማለት ነው። እነዚህ የመጀመሪያ ድምጻቸው ናቸው። ስለዚህ የመጀመሪያ ድምጻቸውን በዚህ መልኩ እንጠራቸዋለን። ዘመተ በአንድ ላይ ዘመተ ዘመተ። ዘለፈ ዘለፈ ዘለፈ። ዘረፈ ዘረፈ። እንደዚህ ብለን በቀላሉ ማንበብና መጻፍ እንችላለን ማለት ነው። እሺ ቀጥሎ ደግሞ ደመረ ይላል በአንድ ላይ ደመረ ደመረ። ደገመ በአንድ ላይ ደገመ። ደረሰ ደረሰ ደረሰ። ደረቀ ደረቀ። እንደዚህ ብለን በቀላሉ ማንበብ ሆነም መጻፍ እንችላለን ማለት ነው። እንግዲህ እንደምትመለከቱት እነዚህ በመጀመሪያ ድምፅ በዚህ መልኩ የተጻፉትን እያንዳንዳቸው በራሳቸው ስም በመጥራት እንደዚህ የተለያዩ ቃላቶችን ሰርተናል ወይም እያነበብን አይተናል ማለት ነው። ከዛ ደግሞ ወደሚቀጥለው ወደ ጀ እናልፋለን። እሺ እንግዲህ በጀ እዚህ ጋር እንጀምራለን። ጀመረ በአንድ ላይ ጀመረ የሚለውን እንደዚህ አድርገን ነጥለን ሆነ አጣምረን በቀላሉ ማንበብ እንችላለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር ያው ጀመረ ብለን እናልፋለን። ከዛ ደግሞ የምናገኛቸው ጀገነ የመጀመሪያ ድምጾች እነዚህ ጀገነ ብለን እናነባቸዋለን ማለት ነው። እሺ ቀጥሎ ደግሞ ጅራት በአንድ ላይ ጅራት ጅረት በአንድ ላይ ጅረት። እንግዲህ እዚህ ጋር ጅራት እና ጅረት የተለያየ ነው ማለት ነው። በረ በአራተኛው እና የመጀመሪያው ድምፅ ማለት ነው በሱ ይለያያል። ትርጉሙም የተለያየ ነው ማለት ነው። እሺ ቀጥሎ ደግሞ እዚህ ጋር በገ እንሰራለን ማለት ነው። ገለጠ በአንድ ላይም ገለጠ ብለን እንጽፈዋለን ማለት ነው፣ እናነባዋለን። ገደበ ገደበ። ገመሰ ገመሰ። ገፈፈ ገፈፈ። እንደዚህ ብለን የመጀመሪያ ድምጻቸው ናቸው ማለት ነው። እነዚህ በጣም ቀላል ናቸው። በዚህ መልኩ እናነባቸዋለን። እሺ ከዛ ደግሞ በጠ ማለት ነው። ጠገነ ጠገነ። ጠረገ ጠረገ። ጠበቀ ጠበቀ። ጠፈረ ጠፈረ። እንደዚህ ብለን እናነባቸዋለን። እንግዲህ ይህን ይመስላሉ ማለት ነው። ከዛ ቀጥሎ ደግሞ በጰ ተመሳሳይ ናቸው ማለት ነው። እዚህ ጋር የጰ ተመሳሳይ ናቸው። ስለዚህ አራተኛ ድምፅ ናቸው ሁለቱም። ጳጳስ ጳጳስ። ጳውሊ ጳውሊ። ጴጥሮስ ጴጥሮስ። እንደዚህ ብለን እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር በጨ የተሰሩ ናቸው ማለት ነው። ጨለማ ይላል ጨለማ። ጨረር ጨዋታ የሚል ቃላት አለ። ከዛ ደግሞ በጸ እሺ እዚህ ጋር ጽናት በአንድ ላይ ጽናት። ህፃን ህፃን ህፃን። አናጺ አናጺ አናጺ። ጾመች
ጾመች ጾመች። እንደዚህ ብለን በቀላሉ እናነባቸዋለን እንጽፋቸዋለን ማለት ነው። እሺ ቀጥሎ ደግሞ አሁንም በሁለተኛው ጸ ማለት ነው። ጸበል ጸበል ጸጸት 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 ጻዲቅ 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 ፀሐይ ፀሐይ ፀሐይ። እንደዚህ ብለን እናነባቸዋለን። እንግዲህ ይህን ይመስላሉ ማለት ነው። እሺ ከዛ ቀጥለን ደግሞ ፈልግ በአንድ ላይ ፈልግ ፈልግ ይላል ማለት ነው። ከዛ ቀጥሎ ፈገግ በአንድ ላይ ፈገግ ፈገግ ፈትል ፈትል ፈሰስ ፈሰስ ፈሰስ። በዚህ መልኩ እናነባቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው በፐ የተሰሩ እነዚህ ናቸው ማለት ነው። ፐርሰንት በአንድ ላይ ፐርሰንት ፐርሰንት ለማለት ፑላፕ 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 ፒያኖ ፒያኖ ፓፓያ ፓፓያ። እሺ ከዛ ቀጥሎ ደግሞ ይሄኛውም በተመሳሳይ እንደዚህ አድርገን እናነባቸዋለን ማለት ነው። እንግዲህ ለዛሬ በዚህ በቃል በቀጣይ ቪዲዮ ደግሞ ሌሎችን ቃላቶች እንዲሁም አረፍተ ነገሮችን እየሰራን እናያለን ማለት ነው። ለዛሬ በዚህ በቃል